ስለ መንግሥተ ሰማያት፣ ስለ ገሃነምና ከሞት በኋላ ስላለው ሕይወት የተማርከው አብዛኛው ነገር ስህተት ቢሆንስ? ስህተት ስለ ትንሽ ስህተት አይደለም። የክርስትናን አጠቃላይ ቅርጽ በሚቀይር መንገድ ተሳስተሃል ብልስ? አንድ ሰው ይህንኑ ሐሳብ እየሞቀተ 50 ዓመታትን አሳልፏል። በሺዎች በሚቆጠሩ ገጾች ትልቅ ምርምር አቅርቧል። በሕዝብ በተጨናነቁ አዳራሾችና በከረረ የኦንላይን ክርክር ብዙን ጊዜ ሽንጡን ገትሮ ተሟግቷል። አንዳንዶች ሊቅ ይሉታል፣ ሌሎች ደግሞ መናፍቅ። ስሙ ኒኮላስ ቶም ራይት ወይም ኤን.ቲ. ራይት ይባላል። እስካሁን ስለ እርሱ አዲስ ከሆናችሁ አሁን አሰማችኋለሁ። እንደ አውሮፓውያን አቆጣጠር በ1948 ዓመተ ምህረት ከጦርነት በኋላ የነበረችው ብሪታንያ ሕንፃዎቿን ብቻ ሳይሆን እምነቷንም መልሳ እየገነባች ያለችበት ወቅት ነበር። ቶም ራይት ያደገው በሰሜናዊው እንግሊዝ ሞርፔዝ በሚባል ቦታ ነው። በድንጋይ ግድግዳዎች መካከል ቀዝቃዛ ንፋስ ውስጥ እንዲሁም በአንግሊካን ቤተክርስቲያን ቤተሰብ ውስጥ ነው። አባቱ ለጌታ የተሰጠ አማኝ ነበር። በሕይወቱ የተመሰከረለት እውነተኛ አማኝ። ይህ አሁን ላለው ቶም ትልቅ አስተዋጽኦ ነበረው። ምክንያቱም በአስራዎቹ ዕድሜ ቶም የጀመራቸው ጥያቄዎች እንዲሁ ተራ ጥያቄዎች አልነበሩም። የሰንበት ትምህርት ቤት መምህራንን ምቾት የሚነሱ ጥያቄዎች ነበሩ። ኢየሱስ ለምን ሞተ? በትንሣኤ ዕለት በትክክል ምን ተፈጠረ? የተለያዩ ትውፊቶች ታሪኩን ሳይቀብሩት በፊት የጥንቷ ቤተክርስቲያን ምን ታምን ነበር የሚሉ ጥያቄዎች በተደጋጋሚ ይጠይቅ ነበር። እነዚህ ጥያቄዎች ለቶም እንዲሁ የፍልስፍና ጥያቄዎች አልነበሩም። አስቸኳይ ምላሽ የሚሹ ለሕይወቱ እጅግ ወሳኝ የሆኑ ጥያቄዎች ናቸው እንጂ። ቶም ኦክስፎርድ ገብቶ መማር ጀመረ። እዚያም ሕይወቱን የሚቀየር አንድ ነገር ተፈጠረ። አዲስ ኪዳንን በጥልቀት ማንበብ ጀመረ። የሚያነበውም ለዲቮሽን እንደሚያነብ ብቻ ሳይሆን እንደ ታሪክ፣ እንደ ስነ ጽሑፍ፣ በትክክለኛው ዘመን በፖለቲካዊ ውጥረት ውስጥ በነበሩ እውነተኛ ሰዎች የተጻፈ ሰነድ አድርጎ ነው። እናም ያየው ነገር ቀድሞ ከተማረው ጋር በፍጹም አይመሳሰልም ነበር። ከኦክስፎርድ ከወጣ በኋላ ራይት ከመጋብነት ይልቅ ወደ ጥልቅ ምርምር ውስጥ ገባ። አብዛኛው ሰው ስለ ራይት ግራ ይጋባል። ራይት ፓስተር ወይም ታዋቂ ተናጋሪ ሳይሆን የአዲስ ኪዳን ስኮላር ነው። ስለ መጀመሪያው ክፍለ ዘመን አይሁድነት የሚመረምረው ኤን.ቲ. ራይት እጅግ ታዋቂና ለለዘብተኞችም ሆነ ለወግ አጥባቂዎች አደገኛ እየሆነ መጣ። ምክንያቱም ራይት አንድ ያልተለመደ ነገር እያደረገ ነበር። እርሱም የአይሁድ ምሁራን ስለ አይሁድነት የጻፉትን በቀጥታ በራሳቸው ቋንቋ ያነብ ነበር። ጳውሎስ በትክክል ምን አለ? ኢየሱስስ ምን አለ ብሎ መጠየቅ ጀመረ። መልሱን የሚፈልገው ሐዳስያን በገነቡት ስነ መለኮት ሳጥን ውስጥ ሳይሆን ወይም ደግሞ ለዘመናት በቆየው የቤተ ክርስቲያን ትውፊት ውስጥ ሳይሆን ከመሰረቱ ላይ አቧራን ጠራርቆ ታሪኩን ከመሰረቱ በማየት ነበር። ኒው ፐርስፔክቲቭን ፖል የተባለውን በነ ኤፒ ሰንደርስ እና በነ ጄምስ ዳን የሚመራውን ንቅናቄ ተቀላቀለ። ሐሳቡ አስደናቂ ነበር። ፕሮቴስታንት ክርስትና ለ500 ዓመታት የጳውሎስን መልእክቶች በተሳሳተ መንገድ ተረድቷል የሚል ነው። በማርቲን ሉተር የሚመራው ይህ ታድሷዊ እንቅስቃሴ ዘመናዊውን የፕሮቴስታንት ዓለምን ሙሉ በሙሉ የተቆጣጠረ ቢሆንም የጳውሎስን ስነ መለኮት በዘመናቸው ከነበረው ከካቶሊካውያን አስተሳሰብ ጋር በመቀየጥ እጅግ በተሳሳተ መንገድ የጳውሎስን ስነ መለኮት ተረድቷል በማለት ይህ እንቅስቃሴ ይሞግታል። እንደ አውሮፓውያን አቆጣጠር በ1992 ራይት ክርስቲያን ኦሪጂን ኤንድ ዘ ኩዌስችን ኦፍ ጋድ የተባለውን ተከታታይ መጽሐፍ በመጽሐፍ ማሳተም ጀመረ። የዚህ ተከታታይ መጽሐፍ የመጀመሪያው ቅጽ The New Testament and the Purpose of God የሚል ነበር። ይህ መጽሐፍ የመጀመሪያው ነው። ነገር ግን መጽሐፉ 750 ገጾች ነበሩት። የዚህ ተከታታይ መጽሐፍ ሁለተኛው ቅጽ
Jesus and the Victory of God፣ ሶስተኛው ቅስ the Resurrection of the Son of God፣ ቀጥሎም Paul and the Faithfulness of God የተባለውን በጳውሎስ ላይ ብቻ የሚያተኩረውን ወደ 500 ገጽ የሚጠጋውን መጽሐፍ ጻፈ። እነዚህ መጽሐፍቶች በነበረው ስነ መለኮታዊ ሐሳብ ላይ ተጨማሪ ሐሳብ የሚያቀርቡ ሳይሆኑ ነባሩን ስነ መለኮት አብዛኛዎቹን የሚንዱ ነበሩ። ነገር ግን ራይትን ከሌሎች ምሁራን ለየት የሚያደርገው ለተራውም ሰው መጽሐፍ መቻሉ ነው። ሲምፕል ክርስቲያን፣ Surprised by Hope፣ Surprised by Scripture የመሳሰሉ መጽሐፍቱ ያንን ከባድ ሐሳብ ለሁሉም በሚገባ መንገድ አቀረቡ። የእርሱ ዋና ሐሳብ በአንዲት መስመር ይጠቃለላል። ወደ ሰማይ መሄድ አስፈላጊ ነገር ነው፣ ነገር ግን የዓለም መጨረሻ አይደለም። ራይት እንደምለው ፕሮቴስታንቲዝም ከዚህ ዓለም አምልጦ ሰማይ መግባት ላይ ብቻ አትኩሯል። አዲስ ኪዳን ግን የሚናገረው ስለ ዓለም መታደስ፣ ስለ ትንሣኤና ስለ አዲስ ፍጥረት ነው ይላል። ይህ ዓለም ይታደሳል፣ እኛም ደግሞ ተነስተን በዚህ በታደሰው ዓለም ላይ ወደፊት እንኖራለን። ሰማይ የኛ ጊዜያዊ እንጂ ዘላለማዊ መኖሪያችን አይደለም በማለት ስለ ነገረ ፍጻሜ አጥብቆ ይሞግታል። ይህ ሐሳብ ለብዙዎች በተለይም ለወግ አጥባቂ አማኞች ታላቅ ድንጋጤ ነበር። ምክንያቱም እነሱ ለዘመናት ያስተማሩትን ነገረ ፍጻሜ ሙሉ በሙሉ የሚንድ ነበር። በ2003 ራይት ከቤተ መጻሕፍት ውስጥ ወጥቶ ወደ ቤተ ክርስቲያን ገባ። የዱራን ቤተ ክርስቲያን ጳጳስ ተደርጎ ተሾመ። ይህም በአንግሊካን ቤተ ክርስቲያን ውስጥ ካሉ ከፍተኛ ስልጣን አንዱ ነው። አሁን ሙሉ ቤተ ክርስቲያንን ማስተዳደር፣ የቤተ ክርስቲያን አገልጋዮችን መሾምና መመቀብ እንዲሁም የቤተ ክርስቲያን ፖለቲካን ለመምራት በቤተ ክርስቲያን ውስጥ ተቀመጠ። እዚያም አንድ ነገር ተረዳ። ከአካዳሚው ዓለም ይልቅ የቤተ ክርስቲያን ዓለም እጅግ የተወሳሰበ መሆኑን። በቆየባቸው 8 ዓመታት ቤተ ክርስቲያኑ በተለያዩ ክርክሮች ስትናጥ እሱ የክርክሩ ማዕከል ነበር። ውዝግቡ የሚጀምረው በአሜሪካ ያለችው የአንግሊካን ቤተ ክርስቲያን በተመሳሳይ ጾታ ጋብቻ ውስጥ ያለውን አንዱን ግለሰብ የቤተ ክርስቲያኗ ጳጳስ አድርጋ ስትሾም ነበር። ሁሉም የአንግሊካን ጳጳሶች ዝም ስሉ፣ ራይት ግን ዝም ማለት አልቻለም። ድርጊታቸውን በግልጽ መጽሐፍ ቅዱሳዊ እንዳልሆነ ተቃወመ። በዚህና በሌሎች ምክንያቶች ራይት በ2010 ስራውን ለቆ ወደ ምርምሩ ተመለሰ። ገና የምጽፋቸው ብዙ መጽሐፍ ነበሩትና። አሁን ደግሞ ስለ መለኮታዊ ፍልሚያዎቹ እናውራ። ምክንያቱም እኒቴ ራይት ብቅ ያለው በዝምታ አልነበረም። ይልቁንም በአንድ ካቴድራል ውስጥ ድንገት ተከስቶ ሁሉንም ነገር እንደሚያፈራርስ ከባድ የብረት መዶሻ ነበር። የመጀመሪያውና ዋናው የስነ መለኮታዊ ውጊያው በእምነት ስለመስደቅ ነው። ከሉተር ዘመን ጀምሮ የፕሮቴስታንት ክርስትና ሲያስተምር የቆየው መስደቅ ማለት በእግዚአብሔር ፊት ትክክለኛ ሆኖ መገኘት፣ ግለሰቡ ንስሐ በገባበትና በኢየሱስ ባመነበት ቅጽበት የሚፈጸም የውል ስምምነት ነው በሚል ነበር። ታምናለህ፣ እግዚአብሔር ጻድቅ ነው ይልሃል፣ ተፈጸመ፣ ለዘላለም እንደዛው ነው። ራይት ግን ጳውሎስ መስደቅ ሲል ሊል የፈለገው ይህንን አይደለም ይላል። ራይት እንደሚከራከረው ከሆነ ጳውሎስ መስደቅ ማለት ስለ አባልነት የሚናገር ነው። ማለትም የእግዚአብሔር የቃል ኪዳን ማህበረሰብ አባል ማን ነው የሚለውን የሚወስን ነው። ይህ ደግሞ የግለሰብ መንፈሳዊ ጉዳይ ብቻ ሳይሆን የጋራ ማህበራዊና ፖለቲካዊ አዋጅ ነው። በዚህ ጊዜ የታድሶና የሉትራውያን ዓለም በአንድነት ተናወጠ። በአሜሪካ ከፍተኛ ተጽዕኖ ፈጣሪ ከሆኑት የታድሶ ፓስተሮች አንዱ የሆነው ጆን ፓይፐር The Future of Justification በሚል ርዕስ በራይት ላይ ሙሉ መጽሐፍ ጻፈ። መጽሐፉ በለዘበ መንገድ የተጻፈ አልነበረም። ፓይፐር ራይትን ወንጌልን በራሱ እየናደ ነው ስል ከሰሰ። በራይትና በነባሩ የታድሶ ነገረ መለኮት መካከል ያለው ልዩነት ቀላል አይደለም በማለት ፓይፐር ይሞግት ነበር። ራይትም ጃስቲፊኬሽን በሚለው መጽሐፉ ምላሽ ሰጠ።
ከዚያም በትምህርቱ፣ ከዚያም በሌሎች መጽሐፍት። ክርክሩ በሴሚናሪዎች፣ በብሎጎች፣ በዩቱብ ቪዲዮዎችና በቤተ ክርስቲያን መሪዎች ስብሰባዎች ውስጥ ለዓመታት እንደቀጠለ ቆየ። ቀጥሎ ደግሞ የትንሣኤ ፍልሚያ መጣ። ይህም ፍልሚያ ከቀድሞ ይለያል። ምክንያቱም በዚህኛው ራይት እየተከራከረ የነበረው ከሌሎች ክርስቲያኖች ጋር ሳይሆን ዓለማዊውን የአካዳሚክ ዓለም በመቃወም ነበር። The Resurrection of the Son of God በሚለው ግዙፍ መጽሐፉ ራይት የአካዳሚክ ዓለምን ያስቀረመ መከራከሪያ ቀረበ። የኢየሱስ በአካል ከሙታን መነሳት ለክርስትና መጀመር ታሪካዊና የተሻለ መረጃ ያለው ብቸኛው ማብራሪያ ነው። ይህም ምልክት አይደለም፣ ወይም ሲምቦል አይደለም፣ ምሳሌያዊም ሜታፎርም አይደለም፣ ወይም መንፈሳዊ ልምምድ ወይም ስፒሪቹዋል ኤክስፒሪየንስም አይደለም ይላል። ባዶ መቃብር ቃል በቃል የተፈጸመ አካላዊና ታሪካዊ ኩነት ነው በማለት ተሟገተ። ለዓለማዊ የታሪክ ምሁራን ይህ ሙግት አልተመቻቸውም። ለለዘብተኛ የነገረ መለኮት ምሁራንም ይህ ሐሳብ ፍጹም አልተዋጠላቸው። ሰውየው ማንንም ሙሉ በሙሉ ደስተኛ የማድረግ ፍላጎት ያለው አይመስልም። ምናልባትም ይህ ምልክት እውነትን እየተናገረ ያለ ሰው መገለጫ ሊሆን ይችላል። ነገር ግን ነገሩን ከልብ ውስብስብ የሚሆነው እዚህ ጋር ነው። ያለ 500 ዓመታት የቆየውን ፕሮቴስታንት ነገረ መለኮትን የተገዳደረው በአካዳሚክ ዓለም ውስጥ አካላዊ ትንሣኤን የሞገተው ለክርስቲያናዊ ተስፋ እጅግ ነፃ የሚያወጡ መጽሐፍትን የጻፈው ሰው በሌላ በኩል ደግሞ ከወቅ አጥባቂዎችና ከክርስቲያን የለውጥ አራማጆች ወይም ፕሮግሬሲቭ ዊንግ ወገኖች ጋር የሚያጋጩ አቋሞችን ይዟል። የለውጥ አራማጅ ክንፍ ወይም ፕሮግሬሲቭ ዊንግ የሚባሉት የክርስትና ትምህርቶችን ከዘመናዊው የማህበራዊ ፖለቲካዊና ሳይንሳዊ እድገቶች ጋር ለማስማማት የሚጠሩ ክርስቲያኖች ናቸው። እነዚህ ወገኖች መጽሐፍ ቅዱስን ሲተረጉሙ ለማህበራዊ ፍትህ ትልቅ ቦታ ይሰጣሉ። እናም ራይት በቤተ ክርስቲያን የአመራርነት ሚና ላይ ሴቶችን ስለማሳተፍ ውሎ አድሮ ይሁንታውን ሰጠ። ይህ አቋም አንዳንዶቹን ወግ አጥባቂዎች ወይም ኮንዘርቫቲቭ የሚባሉትን እጅግ አበሳጨ። ስለ ግብረ ሰዶማውያን ጋብቻ ተቃወመ። ይህ ደግሞ ለለውጥ አራማጆች እጅግ ብዙዎችንም ከእርሱ ጋር የሚያለያይ አቋም ነበር። በሁለቱም ወገኖች ሙሉ በሙሉ ሊጠየቅ በማይችል የራሱ የሆነ ቦታ ላይ የቆመ ይመስላል። ወግ አጥባቂዎች ለጳውሎስ ያቀረበውን ጥልቅ ጥናት ወደዱት። ነገር ግን ስለ ቤተ ክርስቲያን አወቃቀር ኤክሴሎጂ ያለውን አቋም አልወደዱትም። የለውጥ አራማጆች ስለ እግዚአብሔር መንግሥት ፖለቲካ ያለውን ትንታኔ ወደዱት። ነገር ግን በጾታዊ ስነ ምግባር ወይም ሴክሹዋል ኢቲክስ አቋሙ ምክንያት ወደ ኋላ ፈገፈጉት። ሁለቱም ወገኖች በተመሳሳይ ነገር ከሰሱት። መጽሐፍ ቅዱስን ለራሱ ቀድሞ ለነበረው መረዳት በሚመች መንገድ መርጦ እያነበበ ነው አሉት። የራይት ምላሽ እንደ ልማዱ መጽሐፍ ነበር። ብዙ መጽሐፍ መጽሐፍ። የእርሱ አቋም ከባህላዊ ጦርነት የመነጨ ሳይሆን ጥንቃቄ ከተሞላበትና ወጥነት ካለው የመጽሐፍ ቅዱስ ትርጓሜ የመነጨ እንደሆነ አጥብቆ ተከራከረ። የአንደኛው ክፍለ ዘመን የአይሁድነትን እምነት የምትወደውን ክፍል ብቻ መርጠ ሌላውን ችላ ልትል አትችልም ይላል። ራይት ተመቼ አልተመቼ አንድ ነገር መካድ አትችልም። ክርስትናን አናውጦታል። በእኔ እምነት ያናወጠው ክርስትናን ለማፍረስ ሳይሆን ጥንታዊውንና እውነተኛውን መሰረት መልሶ ለመገንባት ነበር። ዛሬ የእርሱ ሐሳቦች በመላው ዓለም በሚገኙ ሴሚናሪዎች፣ አብያተ ክርስቲያናትና የዩቱብ ቻናሎች ላይ ይስተጋባሉ። ራይት ያስተማረን ትልቁ ነገር ቢኖር ተስፋችን ከዚህ ዓለም ማምለጥ ሳይሆን ይህ ዓለም ስታደስ ማየት መሆኑን ነው። ምናልባትም ራይት ሙሉ በሙሉ ትክክል ሊሆን ይችላል። ምናልባትም ግማሹን ተሳስቶ ይሆናል። ነገር ግን አንድ ነገር እርግጠኛ ነን፣ መጽሐፍ ቅዱስን የምናነብበትን መንገድ በብዙ መልክ ቀይሮታል። ይህ ቪዲዮ ከጠቀማችሁ ላይ ሼር፣ እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ማንኛውም ጥያቄና አስተያየት ካላችሁ
አስተያየት መስጫ ላይ ማስቀመጥ ትችላላችሁ። መልካም ጊዜ